Adi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa kirriti sentimsa Tekalama sadi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa kirriti sentimsa Tekalama sadi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa kirriti sentimsa Tekalama sadi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa Tekalama sadi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa kirriti sentimsa Tekalama sadi afuri kara tira milamburi Tekalama sadi afuri maratoni katamburi Tekalama sadi afuri mirga gori bita gori Kama if obisa sasoha shafisa Nas jabisa kirriti sentimsa Tekalama sadi afuri kara tira ስሜ አህመድ ሁሴን እባላለሁኝ። አዳማ ከተማ መስተዳደር ውስጥ ነው። እዚሁ አዳማ ከተማ ነኝ። ህዳሴ ግድብ በመሰራቱ እኛ ደስ የሚለን ነው። ድሮ ምንም ሳይሰራ ብዙ ውጣ ውረድ ውስጥ አልፎ አሁን በእኛ ዘመን በእኛ ትውልድ ይሄ መድረሱ ትልቅ ነገር ነው። ከዚህ በፊት ምንም ሳይሰራ በግለሰቦች ውስጥ ሲበዘበዝ የነበረው አሁን ደግሞ ወደ 96% ኦልሞስት አልቋል ማለት በሚቻልበት ሁኔታ ላይ ነው ያለው። ጄኔሬሽኑ ደግሞ ይሄንን በዝም ብሎ የመጣ አይደለም። ይሄንን ማንከባከብ ግዴታ አለበት የሚል ሀሳብ ለማስተላለፍ ፈልጋለሁ። ጌታውን አበበ እባላለሁ። የአዳማ ከተማ ነዋሪ ነኝ። ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ አሊ እንግዲህ አሁን ያለንበት 24 እሳቸው ወደ ሹመት የመጡበት ጊዜ ነው። እሳቸው በመጡበት ዘርፍ ደግሞ በተለይ ህዳሴ ግድቡን ከመሰረቱ ጀምረው እዚህ ደረጃ እንዲደርስ ትልቅ ዋጋ የከፈሉ የቁርጥ ቀን ልጅ በመሆናቸው ይህንን የሰላም የዓለም ሎሬት ኖቤል ተሸላሚ የሆነውን ጠቅላይ ሚኒስትር በርታ እኛም ከጎንነን ያለነው ልንላቸው ነው ወደዚህ የመጣ ነው። ከዚህ ጎን ለጎን እንግዲህ የአንድነታችን ማሳያ የሁላችን ቤት የሆነውን የህዳሴ ግድባችን የዲፕሎማሲያችን ጥግ የደረሰበትን የሚያሳይ ከዛም ባሻገር ደግሞ የህዳሴ ግድባችን አሁን የሀገራችንን ሰላም ከማረጋገጥ አንፃር ኢኮኖሚውን ከማሳደግ አንፃር ትልቅ ሚና ያለው በመሆኑ ለዚህ ድጋፍ ልንሰጥ ነው ይህን ሩጫ የተዘጋጀው ማለት ነው። ስሜ ትዕግስት ደጀኔ ይባላል። የመጣሁት ከዚሁ ከአዳማ ነው። አንደኛ ነገር ህዳሴው ግድብ በማለቁ በጣም ደስተኛ ነኝ። ከዛ በመቀጠል ደግሞ ሁለተኛ ደስታ በተዘጋጀው ውድድር ላይ በማሸነፌ በጣም ደስተኛ ነኝ። አቶ ሙሉጌታ ቃበቶ እባላለሁ። የአዳማ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ ነኝ። የዛሬው የስፖርት ውድድሮች ያው እንደሚታወቀው የህዳሴ ግድባችን በብሔር ብሔረሰቦች ላብ፣ ጉልበት፣ እውቀት የተሰራ የአንድነት ፕሮጀክት ነውና ይህንን የህዳሴ ግድብ አሁን ከደረሰበት እንዳደረስነው ሁሉ እስከ ፍጻሜው ድረስ ከጎኑ መሆናችንን ግምት ውስጥ አስገብተን አለኝታነታችንን ለመግለጽ ነው ማለት ነው። 160 ሺህ ሰው በላይ ከምስራቅ ሸዋና ከአዳማ ከተማ የተለያዩ ማህበረሰብ አካላት የተሳተፉበት
ታላቅ ጎርፍ የመሰለ ልክ እንደ አባይ የሚያስቆመው ኃይል የሌለው የሚመስል ሩጫ አከናውነናል። ህዳሴ ግድባችን የህይወት የሞት ሽረት ነው። ህዳሴ ግድባችን ከምን ተነፈሰው አየር ያልተናነሰ እሹ ነው በዚህ ሰዓት። ስለዚህ ይሄ በመሆኑ ህዳሴ ግድቡ በዚህ ደረጃ መድረሱ ለሁላችንም ስኬት ነው። በተለይ ለኛ ለወጣቶች ቦንድ ገዝተን እዚህ ስላደረስን ልዩ ኩራት፣ ደስታ ይሰማናል። ነገ ደግሞ ብዙ የሚቀሩን ብዙ አባዮችን እንገነባለን እና በአሁን ባለን ጥሩ ነው፣ እዚህ ደርሰናል። አንድነትን ያሳየንበት፣ መቻቻልን ያሳየንበት፣ ያለ ብሔር ያለ ጎሳ ያለ ጎጥ ልዩነት የሰራነው ህዳሴ ግድባችን ነው። ነገም በተመሳሳይ ደግሞ በርካታ 10 20 ህዳሴዎችን ሰርተን ይሄ ትውልድ ያሳያል ብዬ እምነት አለኝ።